በገናን በደንብ እየደረደራችሁ ግርፍን ግን ካልጀመራችሁ እስካሁን ድረስ አብረን አሁን ከመጀመሪያው ከአያያዝ ጀምሮ በገና ካቀኛኘትና ይሄኛውም የእጅ አጣጣል እንዴት እንደሆነ የምንመለከት ይሆናል። ወደ ትምህርት። እሺ በገናውን እንዴት ነው የምንቃኘው? በባለፈው ቪዲዮ እንደነገርኳችሁ 10 አውታር ለጣት በሚቃኝበት መንገድ ይቃኛል። እነዚህ ሶስቱ በአንድ ድምጽ ይቃኛሉ በተመሳሳይ ድምጽ። የሶስት ቁጥር ደግሞ እነዚህ ማረፊያው ጋር አንድ አይነት፣ የአራትና የአምስት ደግሞ በሎወር ኦክታቭ በታችኛው በወፍራም ድምጽ ይቃኛሉ። አውታሮቹም ወፈር ቢሉ የተሻለ ነው ለድምጹ፣ የአራትና የአምስት ማረፊያ ማለት ነው። እንደዚህ ከቃኝም በኋላ የእጃችንን አቀማመጥ አንድ በጣት ነው የሚመታው ጊዜ ይሄኛውንና ይሄኛውን ኤክሰርሳይዝ በመሰልጠን ወደ ውስጥና ወደ ውጭ ማለት ነው። ስለዚህ አንድ እንደዚህ ይቀመጣል። ሌላው ጣት ደግሞ እንደዚህ የነበረው ወደ ጎን ይሆንና እስከዚህ ድረስ ስድስቱን አውታሮች እናፍናለን። ከጀርባ ወደ ኋላ ስድስቱ ወይም ደግሞ ከዚህ ወደዚህ ስትቆጥሩ ሁለትን አልፋችሁ የሶስት ማረፊያ አምስተኛ አውታር ላይ ድረስ እንደዚህ እናፍናለን። ያው ሁለት ቁጥርን አናፍነውም ማለት ነው። ስለዚህ የዚህ ስራ ከመታም በኋላ ድምፁ እንዳይረብሽ ማፈን ይሆናል ማለት ነው። እንደዚህ ማፈን ከመታም በኋላ የግርፉ አያያዝ ደግሞ የሜዳ ህንፃ አያያዝ ደግሞ አራት ጣታችንን ከወደ ጀርባ በኩል አድርገን አውራ ጣታችንን ከወደ ፊት አድርገን እንደዚህ እንይዛለን። ስንመታ አንድ ወደዚህ ሳይድ ይመታል ወደ ቀኝ፣ ሁለት ወደ ግራ ይመታል ወደ ግራ ምሰሶና ወደ ቀኝ ምሰሶ ማለት ነው። ምንመታው እንዴት ነው? ስንመታ እንደዚህ ቀጥ አድርገን እንደዚህ መምታት ሳይሆን አብረን ህንፃውንም ወደ ጎን በማድረግ እንደዚህ እንገርፋለን፣ አውታሩ እንዳይጎዳ። ወደ ቀኝም ሲሆን እንደዚህ ማለት ነው። ስንመታ ከእጃችን በታች ባይሆን ጥሩ ነው፣ ወይም ወደ ታች ሲሆን ድምፁ ስለሚጠፋ ከእጃችን ከመዳፋችን በላይ ወይም ደግሞ እዚሁ እጃችን አካባቢ ብንገርፍ የተሻለ ድምጽ የምናገኝ ይሆናል። አመታቱም ወደዚህና ወደዚህ ብያችኋለሁ። ወደዚህ የሚመቱ ቁጥሮች አሉ፣ ወደዚህ የሚመቱ ቁጥሮች አሉ። ወደዚህ የሚመቱት ለምሳሌ የመጀመሪያው 4-2 ወይም ሙሉ የምንለው ሙሉን ስንመታ ያው 4-2 ነው የሚባለው። የ4-2 ነው። ከመታም በኋላ ልክ እዚህ ጋር ስንደርስ ማፈን ይኖርብናል እስከዚህኛው አውታር ድረስ ማለት ነው። ስለዚህ ይሄኛው ፓርት ወይም 4-2 ወደ ቀኝ ይሆናል ማለት ነው የሚመታው። ሌላ ሁለትን ብቻዋን ስንመታ ወደ ቀኝ እንመታለን እንደዚህ። 3ን 4ን 5ን ስንመታ ግን ወደ ግራ ነው የምንመታው። 3ን ከማረፊያው ጀምረን እንመታለን። እዚህ ጋር ማረፊያው የአራት ማረፊያ ጋር ድምፁ የዚህ እንዳይወጣ ሳይሆን አንድ ላይ መግረፍ ሳይሆን ሁለቷን አውታሮች ለይተን እንደዚህ እንመታለን። ከዛ 4ን ደግሞ አሁንም ከማረፊያው ጀምሮ አንድ ላይ ሁለቱን፣ 5ንም በተመሳሳይ ያው እንደዚህ ስንመታ ብዙ ጊዜ ማፈን አንጠቀም። በብዛት ማፈን የምንጠቀመው ሙሉ በምንመታበት ሰዓት ነው። ሌላም አመታት አለ እንደዚህ ነው ወደ ኋላ በብዛት አንጠቀመውም፣ ግን ድርደራችን ይበልጥ ለማሳመር ከዚህ በተቃራኒ ወደ ኋላም ሙሉ እንመታለን። ሌላው የቀረው አንድ ነው። አንድን ስንመታ እንደዚህ ነው